ሃይ ጋይስ እንዴት ናችሁ? ሰላም ውድ ዩቲዩብ ቻናል ቤተሰቦች፣ በጣም ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው እንዴት ቴሌግራም ላይ በገንዘብ መስራት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። በዚህ አጋጣሚ ቴሌግራም ቻናል ያላችሁ እናንተ የምስራች ነው። የሌላችሁም እንዴት ቴሌግራም ቻናል ክሬት እንደምታደርጉት አሳያችኋለሁ። ከዚህ ቪዲዮ አንድ ነገር ታገኛላችሁ። እስከ መጨረሻው ተከታተሉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ላይክ በማድረግ ቪዲዮ ጀምሩት። ወደ ቪዲዮ በመጀመሪያ ስልካችን ቴሌግራም ላይ እንገባለን። ዘን ከዛ ከላይ 3 ሰረዝ አለች ላይ ዘን አንዴ ክሊክ እናደርጋለን። ከዛ አንዴ ወደ ታች ስክሮል እናደርጋለን። እዚህ ጋር ኒው ቻናል የሚል አለ። እዚህ ጋር እሱን አንዴ ክሊክ እናደርጋለን። ቻናል ለመክፈት ቻናል የሌላችሁ እዚህ ጋር የቻናላችሁን ስም ትጽፋላችሁ። ቻናላችሁን ስም እዚህ ጋር ዲስክሪፕሽናችሁን የፈለጋችሁን ነገር መጻፍ ትችላላችሁ። ዘን ከዛ እዛ ጋር ራይት ምልክት አለች። ከጨረሳችሁት በኋላ ራይት ታደርጋላችሁ፣ ቻናል ክሬት ታደርጋላችሁ። ከዛ በመቀጠል እንዴት ነው የምንሰራው? ለምሳሌ እዚህ ጋር ቻናል ልግባ። የኛው ቻናሌ ነው፣ የራሴ የሆነ ነው። ቻናላችን ፕሮፋይል ላይ እንገባለን። ዘን ላይ እስክሪብቶ ምልክት አለች፣ ኤዲቲንግ ምልክት እዛ ላይ ጫፍ፣ እሷን አንዴ ክሊክ እናደርጋለን። ከዛ መጨረሻ ላይ ኒው የምትላለች አፍሊየት ፕሮግራም፣ እሷን አንዴ ክሊክ እናደርጋለን። ከዛ ያው እዚህ ጋር እነዚህን ማይ ፕሮግራም እዚህ ጋር እኔ እየተጠቀምኩ ያለው እዚህ ጋር አለ። እነዚህ 3ቱ የገባባቸው ናቸው። እዚህ ጋር ብዙ አማራጮች አሉ፣ ሞልቷል። እያንዳንዱ የ2 ዓመት የአንድ ወር እዚህ ጋር ይሄኛው 1 ወር ይቆያል። ይሄኛው 1 ዓመት ደግሞ 6 ወር የሚቆይ አለ። እንዴት ነው የምታገኙት? አንዴ ክሊክ ታደርጋላችሁ የፈለጋችሁትን። እዚህ ጋር ለምሳሌ ይሄኛው 11000 ስታር ይሰጣል። አንድ ሰው በሊንካችሁ ሲገባ 11000 ስታር ይሰጣል። ሌላኛው ደግሞ እዚህ ጋር እኔ የገባሁበት ይሄኛው ደግሞ እዚህ ጋር 714.28 ስታር ይሰጣል። እንዴት ነው የምታደርጉት? አንዴ ክሊክ ካደረጋችሁ በኋላ ጆይን ፕሮግራም የምትለዋን ክሊክ ታደርጋላችሁ። ያሳያችሁ እዚህ ጋር ጆይን ፕሮግራም አንዴ ክሊክ ካደረጋችሁት በኋላ ያው ኮፒ ታደርጋላችሁ። እቺን ኮፒ ካደረጋችሁት በኋላ ወደ ቻናላችሁ ትሄዳላችሁ። ኮፒ አድርጋችሁ ወደ ቻናላችሁ ትሄዱና ቻናላችሁ ላይ ትፖስታላችሁ። ያላደረገ መሰለኝ። ያው ቻናላችሁ ላይ እንደዚህ ትፖስታላችሁ። ከዛ አንድ ሰው በዚህ ሪፈራል ሊንክ ሲገባ ለእናንተ 11000 ስታር ይሰጣል። ስታራችሁን እንዴት ነው ወደ ገንዘብ የምትቀይሩት አሳያችኋለሁ። አሁንም እዛ ፕሮፋይላችሁ ላይ ትገባላችሁ። ላይ ሶስት ያዟን ነክታችሁ ከዛ
ዋሌት አለ። ዋሌታችሁ ላይ ትገባላችሁ። አንድ ስክሮል ካደረጋችሁ በኋላ እታች ዋሌት አለች። ዋሌት አንድ ክሊክ ታደርጋላችሁ። ዋሌታችሁ ላይ እዚህ ጋር ስታር ያሳያል። እዚህ ጋር ካላሳየ ሌላ ቦታ ላሳያችሁ። እዚህ ጋር ዋሌታችሁ ላይ ስታር ከሌለ ማለት ነው እዚህ ነው የሚያሳየው ባላንሳችሁ ላይ ስታር ከሌለ ታደርጋላችሁ። ሁለተኛው የምታዩበት መንገድ አሁንም አንድ ላይ 3 ሰረዟን ክሊክ ታደርጋላችሁ። ከዛ አንዴ ወደ ታች ስክሮል፣ ከዛ ሴቲንግ ላይ ትገባላችሁ። ከዛ ዘን በመቀጠል ስክሮል ካደረጋችሁ በኋላ ዩር ስታር እዚህ ጋር ዩር ስታር ብሎ ያሳያችኋል። እሱን አንዴ ክሊክ ታደርጋላችሁ። ከዛ እዚህ ጋር ስታራችሁን ያሳያል ማለት ነው። እዚህ ጋር ስታራችሁን ያሳያል። ዩር ባላንስ ብሎ እዚህ ጋር ያሳያል። አሁን የለኝም ገና ነው የምጀምረው፣ ለእናንተ ላሳያችሁ ብዬ ነው። ይህን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። ሀሳብ አስተያየታችሁንም ኮሜንት ላይ ታንክስ ፎር ዋች። አመሰግናለሁ።